አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የመዲ ፋሚሊ ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። እንግዲህ ዛሬ አላህ ወዶና ፈቅዶ ረመዳን 12 አድርሶናል ማለት ነው። ኢንሻአላህ ጾመው ከተቀበላቸው ባሪያዎቹ ያድርገን ኢንሻአላህ። ተርበው መዋል ሳይሆን ጾመው ከተቀበላቸው ያድርገን እያልኩኝ ዛሬ እንግዲህ እሁድ ነው። ፍጡራችንን አብረን እናፈጥራለን ማለት ነው ኢንሻአላህ። ሳምቡሳ ቂጣ ምናምን ብላችሁኛል። የሳምቡሳ ቂጣውን አሳያችኋለሁ ማለት ነው እኔ እንዴት እንደምጋግር። ያው የኔ ከጠቀማችሁ ከጠየቃችሁኝ ብዬ ነው። ማሻአላህ ቆንጆ ነው የሚሆነው እንደምታዩት ማለት ነው። ጽድት ያለ የሳምቡሳ ቂጣ እኔ ቤቴ ነው የምጋግረው። ውጭ ላይ ይሸጣል በነገራችን ላይ ቂጣ፣ እዚህም እንዳረባገሩ እኔ ሩጬ መጥቼም ቢሆን ቤቴ ነው የምጋግረው ማለት ነው። አንዱ ለቀን ገዝቼ ነበረ አልተመቸኝም፣ ብዙም አይደለም እና ይሄን የመሰለ ቂጣ ጋግሬ ነው እንትን የምለው ማለት ነው። እንደምታዩት ማሻአላህ ከሽ የሚል ነው። እዚህ ጋር ደግሞ እንደተለመደው አትክልቶችን ተጠቅሜ ካሮት፣ እንዲሁም ደግሞ ጥቅል ጎመን፣ ቃሪያ ምናምን ተጠቅሜ እንትን ሰርቻለሁ፣ ኮሮሶን ሰርቻለሁ ማለት ነው። በቱና ጋር አንድ ላይ ማለት ነው። ይሄንን ይመስላል ማሻአላህ ተባረከ ረህማን። ያው ውሎዬን እንዳልቀርጽላችሁ ምንም ነው የማይመቸኝ ሀቂቀተን። ጠዋት ስብሰባ ነበረኝ አብዱን ያው 3ኛ ደረጃ በመውጣት ከ9ኛ ክፍል 1ኛ ሴሚስተር ጎበዝ አስብሌ ነው የመጣሁት። ስብሰባ ነበረ። ከስብሰባ እቃ መግዛት፣ ከእቃ መግዛት ወደ ኩሽና ይሄንን ቂጣውን ሰራው፣ ይሄን አዘጋጀው ስል በቃ መግሪብ አዛን ይላል እኔ ወደ ፍጡር ሳልቀርብ ማለት ነውና ለዛ ነው ኢንሻአላህ በቻልኩት የሳምቡሳ ቂጣውን እንዴት እንደሰራሁኝ ያው ስለጠየቃችሁኝ ያሳያችኋለሁ ኢንሻአላህ። አብራችሁን ሁኑ። ማፍጠሪያ አብዱ ፈታህም እንግዲህ እዚህ ጋር አንቺን ይመስላል ብላችኋል። በነገራችን ላይ እንመሳሰላለን። እኔ እናንተ እንመሳሰላለን። እኔ እንዳንተ ጠቋር አይደለሁም። አንቺ ቀይብቶኝ ያው አንቺ ቀይብቶኝ ሰላም አለይኩም በላችሁ። ሻያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደሰቻችን ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ተፈደሉ እናፍጥር። ኧረ ዛሬ አረበኛ ቋንቋ መማሪያን እያሳወክ ነው። አረበኛ ቋንቋ በክረምት እየተማረ ነበር በነገራችን ላይ የማይለመድ የለም። ኧረ እንግዲያውስ ያው አረበኛ የሚያወራራኝ አግኝቻለሁ። ሉባባ ብትሄድብኝም በነገራችን ላይ ሉባባ ገጠር ሂዳ ነው እንጂ አለች። ኢንሻአላህ ትመጣለች። እናቷ ጋር ጾሙን እዛ ነው የማፈጥረው ካላለች ሁሉንም ትመጣለች ማለት ነው። እኔ እመጣለሁ ብላኝ ነው የሄደችው። ግን እመጣለሁ ብላ ከሄደች ሳምንት እመጣለሁ ካለች 2 ወር ታድራለች ወይ 3 ወር። 15 ቀን ካለች ደግሞ 4 ወይም 5 ወር ይሆናል ማለት ነው። እንግዲህ ዛህራ አይናፋራችንን ይውልኝ እዚህ ማለት ነው። በአሁኑ ዘመን አይናፋር የለም ብለዋል። አንቺ ትሽኮረመምልኛለች። ካሜራ ሲቀርብ እኮ ማለት ነው ሁላችሁም የምታዩት እዚሁ እያያችኋት ነው የሚመስላትና ያው ትሽኮረመማለች ማለት ነው። ጭልቅ ነው የምልሽ። ሰላም አለይኩም ባክ ሚጡ ነው ይውልኝ ማለት ነው እኮ ወሬ ከጀመረ እኮ ግን ዝም አትልም። ለኛ ለተመልካች ነው ወሬ የሚጠፋሽ ነው። መሐመድ ጀማልም አለን እዚህ ጋር ይውልኝ። ይሄን የልጅ ሽማግሌ አቀማመጥ ይውልኝ ማለት ነው። ቀጣትልም ያ ወይሊ ወይላ እየበላሽ ኧረ ይሻላል። ላምጣለዋት ነው ያልካት እኮ በብርድ ልብስ ልትሸፈኒ ይሻላል። እንግዲህ ተፈደሉ ሀባይብ፣ እኛም ፍጡራችንን እያገባደድን ነው። ተፈደሉ ክሮሶናችንን ላሳያችሁ ውስጡ ማለት ነው። ካሮት፣ ጥቅል ጎመን ምናምን ቅጠላ ቅጠል ምናምን ነው እና በጣም ነው የሚጣፍጠው ብለው ወደውልኝ ነው። ከ10 ስንት ሰጥተሃል? ይሁን አንቺሳ? እንደውም 100 ነው የሚገባው። ከ10 100 ወደ 100 ይሻሻል።
ከአስሩ መቶ የማይሆነውን ይሆናል። አሁን አብዱ ሰነፍ ተማሪ ነው ቤታቸው አስቀምጡ ተብሏል። ምን ታያለሽ? አስረን እናስቀምጠዋለን ጭራሽ። ሶስተኛ ነው የወጣው ሰነፍ ተማሪ ነው ተብሏል። ከዛ ኧረ ተይ አደበኛ ነው። አህላቁ ጥሩ ነው። መምህሮቹ ናቸው እኮ ያሉት እኔ አይደለሁም። ወይኔ ተከታታይ መሆን ግን እንደው እናንተን መሸምገሉ ራሱን ይደሆነኝ እንግዲህ አይደለም። እኔ እኮ የምልሽ እቤት መተው ስላላዩት ነው። እቤት ምን አደረገሽ? ይኸው ያሉትን ልንገርሽ፣ አስተማሪዎቹ ያሉትን ልንገርሽ። እኔ እኮ ጸባዩ ነው። ዛህራ እያበሳጨችው ትንሽ በስጨጭት ይላል። ተስተካከል ብለዋል። እንግዲህ ዛሬ ማለት ነው ያው አብዱን አምጥቼ እኔ በማስተማሪ ደስተኛ ነኝ አልሐምዱሊላህ። ምክንያቱም ሚኒስትሪ ራሱ ሲገባ 8ኛ ክፍል ኧረ ትልቅ ነው አናስገባም ምናምን ብለው ትምህርት ቤት በጣም ከፍቶ ነበር። የመጀመሪያ ጊዜ ታስታውሳለህ? አዎ የመጀመሪያ ጊዜ ስንገባማ ትልቅ ነው አናስገባም ብለው ኤሌመንተሪ ኮምቦልቻ ኤሌመንተሪ ሳስገባው ከዛም በኋላ እያንዳንዱ መምህር በቃ እንደገና አብዱፈታህ ምናምን ሲያሽቃብጡ ወላሂ በጣም ነበር እንትን ያለኝ ማለት ነው። መጀመሪያ አናስገባም ብለው አንደኛ መሸኛ ተይዞ ስለሆነ ከሌላ ቦታ ስለሆነ ከወረባቦ ስለሆነ ያመጣሁት አናስገባም ምናምን ብለው ነበረ። ልጆችም ትናንሽ ናቸው እዚህ ያሉት። በእርግጥ የከተማ ልጅና የገጠር ልጅ አንድ አይደለም። አብዱ 2 ዓመት በጦርነት ምክንያት ትምህርት አልፎታል። እንደገና ደግሞ ያው ስንገባም ሲጀመር በ7 ዓመታችን ትምህርት አንገባም። ዛህራ በስንት ዓመትሽ ነው የገባሽው? በ10 ዓመትሽ? አብዱ በስንት ዓመት ነው የገባው? በ8 ዓመቱ ለምን ያንዲ የ30 ደቂቃ 40 ደቂቃ የሚሆን የእግር መንገድ ያለው የኛ ማለት ነው እኮ 2 ዓመት አቋረጥክ። ከዛ በቃ በዛ ምክንያት አናስገባም ብለውኝ በቃ በጣም እንትን ብዬ ነበር። በሰው ነው ያስገቡልኝና አሁንኛው ትምህርት ቤት ደግሞ አንድ ቀን ኮፍያ ያለው ሸሚዝ ተለብሶ ወላጅ ዘህና ተባለ። የመጀመሪያ ጊዜ ያው ብዙ ልጆች በሱ እድሜ ያሉ ረባሽ ናቸው። ሱሰኛም አለ ምናምን እና የሚማር ሞልቷል። ግን ብልግና ምናምን በጣም የሚማሩ ልጆች አሉ። እነዛ ጋር እንዳይውሉ ከዛ የወላጅ ኮሚቴዎቹ ባለፈው ወላጅ ዘህና ተብላ እኮ ሂጄ ነበር። አጧት ኮፍያ ያለው ሹራብ ለብሶ ሄዶ ማለት ነው። ከዛም በኋላ አረ ልጁ ጸባዩ ነው ተው ብላቸው አንቺ ወንድም ስለሆነ አይደል እንዴ ምናምን ብሎ በቃ የወላጅ ኮሚቴው በጣም የሆነ ከፍ ዝቅ አረገኝ። ወላሂ ነው የምላችሁ። የከተማችን አንደኛ ትምህርት ቤት ስለሆነ ማለት ነው በቃ በጣም ነው የሚጠብቀው። ህግና ደግሞ የጠበቀ ነው። ጥሩ ነው እኮ ህግና ደንብ መኖሩ በጣም ወድጀዋለሁ። አንደኛ ጸጉር እንደፈለጉ ማሳደግ የለም። አልሐምዱሊላህ በረካ ይሁኑ። ግን ማለት ነው ዛሬ አግኝቸው ያን የወላጅ ኮሚቴ ታውቀዋለህ ይሄንን ልጅ አልኩት። እኔ መቼም ከረባሾቹ መሀል አላውቅም፣ እንደዚህ አይነት ልጅ አይቼ አላውቅም አይለኝም። ስቄ ነው የመጣሁት ማለት ነው። አይ ላረጋግጥ ብዬ ነው አልኩኝ። ከዛ መምህሮቹም ደግሞ ማሻአላ አመስግነው እዛኛውም ትምህርት ቤት ኤሌመንተሪ እያለም ሁልጊዜ ይጠይቁኛል አሁን ሲያገኙኝ። አሁንም ቢሆን ማሻአላ ተባረከ ረህማን አኩርቶኛል። አብዱን አምጥቼ ማስተማሪ ምንም አላሳፈረኝም ስላችሁ ነው ሀባይብ። ደስ ብሎኛል ዛሬ። የኔ ደስታ የሚያስደስታችሁ ደግሞ የደስታ የተካፋይ የሆናችሁ ተፈደሉ ማለት ነው። ከዛ ወደ እንጀራ እንግዲህ ተፈደሉ። እኛ ቤት እንጀራ ግዴታ ነው። ሚጡ ዛህራ ማዘራችን። በነገራችን ላይ ዛህራ ከሌለ እንደዚህ ተሰባስበን አንበላም አይደል? ተሰባስበን አንበላም። አሁን እናቴ ዘንድ ሄዳለሁ እያለኝ ነው። በጣም ጨንቆናል። ምጡ ሆኖብናል። ጥረሽን ልትሄጂ ነው? ተመልካቾች እስቲ ምን ይላሉ? ጥያቸው ልሄድ ልቆይ በይና ቆይ ካሉሽ ትቆያለሽ። ማን ነው ሂጂ ያለሽ? እኔ እንዳትሄጂ ነው ያልኩሽ። ምንም እንዳትዋሽ። እኔ ራሱ ማፍጠሪያ እዛ አላፈጥርም ብዬሻለሁ።
እያጫጫሽብን ነው። ጃርት ልግሊ ነው ወይ እንደዚህ ቤቱን የምታጫጭሽው ጃርት ልግሊ ነው ወይ እያላችሁ ጃርት ልግሊ ነው ወይ? አየህ ቅድም ወሬ ጠፍቷል ነበር፣ አሁን ወሬ መጣላት። ኧረ ወይኔ ኧረ ወይኔ። እና ታዲያ ሶላት ሲሰግድ ወሬ ይሰማል እንዴ? ኧረ ኧረ ተይ። እና ተመልካቾች እንግዲህ ጥላን ከሄደች እኔ መፍጠሪያ ያው የለም ቪዲዮ ምናምን አልሰራም፣ አናፈጥርም፣ በቃ አናፈጥርም። የምሬን እኮ ነው። ቃላችን ነው በቃ ሁላችንም አናፈጥርም። በቃ ፍጡር አያፍጥሩ፣ ጾሙን አያፍጥሩ፣ ዝም ብለው ጾማቸውን ይዋሉ ይደሩ ካልሽ የምን መሐመድና አህመድ ሴት ናቸው እንዴ? ነገርኩሽ። ተመልካቾች ይፍረዱኝ፣ እኔ ይፍረዱኝ። ለማስፈጠር ትሄጃለሽ አይሉም። እንግዲህ የቡና ሰዓታችን ደርሷል ማለት ነው። ቡናችንን እንጠጣለን፣ ከዛ ወደ ተራዊህ ሶላት እንጓዛለን ማለት ነው። እሺ ማሻአላህ የሆነ ቡና ነው የምንጠጣው። እንግዲህ ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሆኖልን ብላለች ዛህራ ማለት ነው። ላድርስልሽ መልእክቱን ጥላን ትሄድ አትሄድ የሚለውንም እናንተ ደግሞ ኮሜንት አስቀምጡ። ከእናቴ እበልጣለሁ እያልኩ ሳይሆን ያው ግን እኛ ብቸኝነቱ ይበላናል ቤቱ አንችልም። አለቃቅሽን እሺ እንግዲህ አባርዩ መስክሩ መሄደን እንኳን እሄዳለሁ። ቻው ቻው። የምሄድ ነው። ተመልካቾች ራሱ ይናፍቃሉ። አትሄጂም ብለናል፣ ጨርሰናል። ሰምታችኋል፣ ደምድመናል።